በኢትዮጵያ ሰፊ ምድር የጥር ወር ሲመጣ አየሩ ልዩ በሆነ መንፈሳዊ መዓዛ ይሞላል። የዕጣን ሽታ ከሩቅ ከሚሰሙ የዝማሬ ድምጾች ጋር ተቀላቅሎ የሰላምና የደስታ መንፈስን በየልብ ያሰራጫል። ይህ ወቅት የጥምቀት በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከታላላቅና እጅግ ውብ በዓላት አንዱ የሚከብሩት ነው። ብዙዎቻችን ጥምቀትን ስናስብ የጌታችንና የመድኃኒታችን የኢየሱስ ክርስቶስን በዮርዳኖስ ወንዝ መጠመቅ የምናስታውስበት ቀን እንደሆነ እናስባለን። በእርግጥም የዚህ በዓል መሠረት ይህ ታላቅ ታሪክ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ እጅ ተጠምቆ ሥላሴ ተገልጠው ዓለምን የታደገው የእግዚአብሔር ልጅ መሆኑ የተረጋገጠበት ታሪካዊ ክስተት ነው። ይህ ታሪክ የእምነት ምስክር ነው። ነገር ግን የጥምቀት በዓል በኢትዮጵያ ከዚህ ታሪካዊ ክስተት በላይ ጥልቅ የሆነ መንፈሳዊ ትርጉም፣ ልዩ የሆነ የባህል ገጽታና የኢትዮጵያውያንን ማንነት የሚያንጸባርቅ የበዓላት ንጉሥ ነው። ጥምቀት የኢየሱስ ክርስቶስን ጥምቀት ከማሰብ ባሻገር የቃል ኪዳኑን ታቦት፣ የሕዝቡን አንድነትና የቅዱስ ሚካኤልን ልዩ በረከት የሚያስታውስ ነው። ይህ በዓል ከትውልድ ወደ ትውልድ ሲተላለፍ የኖረ በዚህ የጉዞአችን መጀመሪያ የጥምቀትን ትክክለኛ ምንነት ከሌሎች አገሮች የኤጲፋንያ በዓላት እንዴት እንደሚለይ እንዲሁም ልዩ የሚያደርጉትን ሥርዓቶችና ወጎች በጥልቀት እንቃኛለን። ጥምቀት የብሩህ እምነት፣ የጥንት ታሪክና የሕያው ባህል ውህደት መሆኑን አብረን እንመለከታለን። የጥምቀት በዓል ሲባል ብዙዎቻችን ወዲያው ወደ አእምሮአችን የሚመጣው የጌታችን የኢየሱስ ክርስቶስ በዮርዳኖስ ወንዝ መጠመቅ ነው። ይህም በእርግጥም የበዓሉ መንፈሳዊ መሠረት ነው። ሆኖም ግን በኢትዮጵያ ውስጥ የጥምቀት በዓል ከዚህ ቀላል የክስተት መታሰቢያነት እጅግ የላቀ ነው። እሱ የ3 ቀን ሙሉ መንፈሳዊ ጉዞ፣ ጥልቅ የሆነ የባህል ውበት መግለጫና የሃይማኖታዊ የጥምቀትን ልዩ የሚያደርገውና ዋነኛ ማዕከሉ የሚያደርገው ግን የቃል ኪዳኑ ታቦታት ከቤተ መቅደሶች ወጥተው በታላቅ ክብርና ዝማሬ ወደ ጥምቀት ቦታ የመውጣታቸው ሂደት ነው። እነዚህ ታቦታት የብሉይ ኪዳኑ የቃል ኪዳን ታቦት ተምሳሌቶች ሲሆኑ፣ በእያንዳንዱ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የክርስቶስን መለኮታዊ ክብርና የእግዚአብሔርን ሕልውና ይመለከታል። እያንዳንዱ ታቦት የአንድ ቅዱስ ስም ወይም የመጽሐፍ ቅዱስ ክስተት ስም ተሰይሞለት የራሱ የሆነ በዓል አለው። ለምእመናን ታቦቱ የእግዚአብሔር ራሱ ሕልውና፣ ኃይሉና በረከቱ በምድር ላይ መገለጫ ነው። ታቦት ባለበት የእግዚአብሔር ክብር አለ ተብሎ ይታመናል። በዓለ ጥምቀት ሲደርስ እነዚህ ታቦታት ከቅዱስ ስፍራቸው ወጥተው በነጭ ጥምጣም በታሰረላቸው ሐር ተሸፍነው በዲያቆናትና ካህናት በትከሻ ተሸክመው በምእመናን ታጅበው በታላቅ ደስታና መንፈሳዊ ቅንዓት ወደ ጥምቀት ቦታ ሲወጡ አየሩ በመዝሙርና በሆታ ይሞላል። ይህ ትዕይንት የጥንቱን የእስራኤል ሕዝብ የቃል ኪዳኑን ታቦት ይዘው ሲጓዙ የነበረው ሁኔታ የሚያስታውስ ነው። ይህ መቅደስ ወጥተው በክብር መውጣታቸው ነው። የኢትዮጵያን ጥምቀት ከሌሎች የዓለም የኤጲፋንያ በዓላት የሚለየው እዚህ ጋር ታቦቱ የእግዚአብሔር መገለጫ ሆኖ ከመካከላችን ሲሆን ነው የምናየው። መሠረት (መሰረት) ፋውንዴሽን ተምሳሌቶች (ተምሳሌቶች) ሳምቦልስ ሪፕሬዘንቴሽን ንዋየ ቅዱሳት (ንዋየ ቅድሳት) ሳክሬድ አርቲፋክትስ መንፈሳዊ ቅንዓት (መንፈሳዊ ካህናት) ስፒሪቹዋል ሲያዋርዶር ጥምቀት ከመከበሩ በፊት ባለው ዋዜማ የጥር 18 ቀን ከተራ በመባል ይታወቃል። ይህ ቀን ከመንፈሳዊ ክብረ በዓሉ እኩል ደማቅ የሆነ የዝግጅትና የጉጉት ምሽት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት ውስጥ የሚገኙ ቅዱሳት ታቦታት በታላቅ ሥርዓትና ክብር ከየአብያተ ክርስቲያናቸው ተነስተው ለጥምቀት ወደ ተዘጋጀው ስፍራ በየአደባባዩ ይቆማሉ። በዚህ የከተራ ሰልፍ በሚሊዮኖች የሚቆጠሩ ምዕመናን ከሕፃን እስከ አረጋዊ በነጭ የገበታ ልብስ ተውበው በታላቅ መንፈሳዊ ጉጉትና ደስታ ታቦታቱን ይሸኛሉ። የካህናት ዝማሬ፣ የመዘምራን ቅኔ፣ የከበሮና የጸናጽል ድምፅ ከምዕመናን ጭብጨባና እልልታ ጋር ተደባልቆ አየሩን በሃይማኖታዊ ስሜት ይሞላዋል። የሻማዎች ብርሃን በጨለማ ውስጥ ሲንቦገቦግ የጣሽታ ሲውል ይህ የጋራ ጉዞ ለጥምቀት በዓል መንፈሳዊ ዝግጅት መጀመሪያ ሲሆን፣ ሁሉም ሰው በንስሐና በጸሎት ራሱን ለታላቁ በዓል እንዲያዘጋጅ ያሳስባል። ከተራ የኢትዮጵያን ደማቅ ባህላዊ አልባሳት ውበት የሚያሳይ ልዩ ቀን ነው። በየጎዳናው ላይ የሚታየው የነጭ ልብስ ባህር፣ በውስጡ የተሰነገው የጥልፍና የልዩ ልዩ የባህል ልብሶች ቀለም ለመንፈሳዊ ክብረ በዓሉ ልዩ ድምቀት ይጨምራል። በዓል በሚከበርበት ስፍራ ያድራሉ። ምዕመናንም በታላቅ ተስፋና ጉጉት የንጋትን ቅዱስ ሰዓት ይጠብቃሉ። ዋዜማ ወሰማ ኤለ ቬረው ምዕመናን ሞሜንያን ፈድፈው ፔዌቨር ገበታ ልብስ ገበደ ወቢስ ትራዲሽን ኦፍ ሄት ኮክታ ሊያርሜን ስናስል ቲስናሩ ሴትሪም አን ኢትዮጵያ ዋይትርድካው ኢንስትሩሜንት እልልታ ዋዲያ የዋዌችን ያከኦፕሬቶሪ ክሬ የጥበቃው ሌሊት አልፎ የደመቀው የጥምቀት በዓል ጎህ ሲቀድ ከቀተራው ዕለት የበለጠ ደስታና ጉጉት በምዕመናኑ ፊት ላይ ይነበባል። በማግስቱ ንጋት ላይ ታቦታቱ ወደ ማደሪያቸው ሳይመለሱ ምዕመናኑ በውሃ ማደሪያው ዙሪያ ይሰበሰባሉ። የብዙ ሺህ የሚቆጠሩ ሰዎች ስብስብ በመንፈሳዊ ዝማሬና በጸሎት ይዋጣል።
በዚህ ወሳኝ ቅጽበት ካህናቱ ነጭ ልብሳቸውን ለብሰው በመዘምራንና በምዕመናን ታጅበው የተቀደሰውን ውሃ በታቦቱ ፊት ቆመው ይባርካሉ። ይህ ታላቅ ሥርዓት የጌታችን የኢየሱስ ክርስቶስን የዮርዳኖስ ጥምቀት የሚያስታውስ ሲሆን፣ ውሃውም የመንፈስ ቅዱስ ስርየትና የኃጢአት ማጠቢያ ምልክት ይሆናል። የተባረከው ውሃ በዘንባባ ቅጠል ተይዞ በካህናት እጅ በጉባኤው ላይ ስርየት፣ ልደትና የንጽሕና ስሜት ይሰማዋል። በዚህ ቅጽበት የደስታ ጩኸት፣ የከበረው ድምፅና የሰናሰል ዜማ ምድርን ያጥለቀልቃታል። ወጣቶች በባህላዊ ጭፈራዎችና ዝማሬዎች ሲሳተፉ፣ ሽማግሌዎች ደግሞ እግዚአብሔርን በማመስገንና በጸሎት ሲተጉ ይታያሉ። የጥምቀት በዓል የደማቅ ቀለማት በዓል ነው። የባህላዊ አልባሳት ውበት፣ የጃንጥላዎች ክልፍና የመስቀሎች አንጸባራቂነት ሁሉም የኢትዮጵያን የበዓል ትዕይንት መገለጫ ነው። እግዚአብሔርን የሚያመሰግኑበት፣ እርስ በእርስ የሚተሳሰሩበት ታላቅ ቀን። ጎህ ሲቀድ ጆህ ሳይቀድ ውሃን ዳውን ብሬክስ ይባርካሉ። ናይባርካው ዲያን ቦይስ ይረች ናይረክ ኤዲስ ስፕሪንግዌል ያጥለቀልቃታለች ያድወከው ከተወች ኤድፎንስ ፌዎሴድ። የጥምቀት በዓል ታላቁ ሥርዓት ታቦታቱ ከውሃው ምንጭ ዳር ሌሊቱን ካደሩ በኋላ በማግስቱ ደግሞ ወደ የመንበራቸው የሚመለሱበት ጊዜ አለው። ይህ ታሪካዊና መንፈሳዊ ክንውን መራፍራቅ በመባል የሚታወቅ ሲሆን የረጅም መንፈሳዊ ጉዞ የመጨረሻ ምዕራፍ ነው። እንደ መጀመሪያው የውርደት ጉዞ ሁሉ የመራፍራቁም ሰልፍ በታላቅ ክብርና ደስታ የተሞላ ነው። ሕዝቡ በድጋሚ በየመንገዱ ዳር ተሰልፎ ታቦታቱን በዝማሬና በጭብጨባ ይቀበላል። ከበሮዎች ይደለቃሉ፣ ጽናጽሎች ይርገበገባሉ። ቀሳውስትና ዲያቆናት የክብር ልብሳቸውን ለብሰው በመዝሙርና በጸሎት ታቦታቱን ያጅባሉ። የጸሎትና የውዳሴ ዜማዎች፣ የደስታ እልልታዎች እንዲሁም የዕጣን ጭስ መዓዛ በአየሩ ላይ ይንሳፈፋል። ይህ የከበረ ሥነ ሥርዓት ታቦታቱ ለጥቂት ጊዜ ከቤተ መቅደሳቸው ወጥተው ከሕዝቡ ጋር አብረው ከዋሉ በኋላ በድል አድራጊነት ወደ የመንበራቸው የሚገቡበትን ልዩ ትዕይንት ያሳያል። ሕዝቡም የታቦታቱን መመለስ እንደ በረከት መመለስ ይቆጥረዋል። በዓሉ ያስገኘው መንፈሳዊ እንዲመለስ ይደረጋል። በዚህ ዕለት እያንዳንዱ ምዕመን የታደሰ መንፈስ፣ የጸና እምነትና በልቡ ሰላምን ይዞ ወደ ቤቱ ይመለሳል። መራፍራቅ የጥምቀት በዓል የመጨረሻው ምዕራፍ ቢሆንም ለአዲሱ ዓመት የመንፈሳዊ ጉዞ መጀመሪያም ጭምር ነው። በዓሉን በሰላም አክብሮ በአዲስ መንፈስ ለመኖር መዘጋጀት ማለት ነው። እንግዲህ ከትናንትናው የቅዱሳን ታቦታት ጉዞ ጀምሮ በዛሬው የጥምቀት በዓል ላይ እስከሚከናወነው ታላቅ የምዕመናን ጥምቀት ድረስ የጥምቀት መንፈስ እንዴት በኢትዮጵያውያን ልብ ውስጥ እንደሚንጸባረቅ ተመልክተናል። ይህ በዓል ከቀላል የጥምቀት መታሰቢያነት በላይ ነው። የኢትዮጵያን ጥልቅ ሃይማኖታዊ እምነት፣ የበለጸገ ባህልና የማህበረሰብ አንድነት የሚያንጸባርቅ ጥምቀት የኢትዮጵያ ማንነት ዋና አካል ነውና በየዓመቱ በአደባባዮች ላይ የሚደመጠው የዝማሬ ድምፅ፣ የአረንጓዴ ቢጫና ቀይ ልብስ ደምቆት፣ የካህናት ጸሎትና የምዕመናን እልልታ የዘመናት ታሪክና የቀደምት አባቶች ውርስ ሕያው መሆኑን ያሳያል። ይህ በዓል ትውልድ ከአፍ ትውልድ የሚተላለፍ የማያቋርጥ የፍቅር፣ የአንድነትና የሰላም ምልክት ነው። በዚህ ታላቅ በዓል ውበት ውስጥ የኢትዮጵያን ታሪክ ጥልቀት፣ የሕዝቧን መንፈሳዊ ጥንካሬና የማህበረሰቧን ትስስር ማስተዋል እንችላለን። የጥምቀት መዝሙሮች ዜማ፣ የጧፍ ብርሃን ብልጭታ፣ የሕዝቡ ደስታና አንድነት የጥንቱን ቃል ኪዳን በማደስ በልባችን ውስጥ ሰላምን ይዘራል። ጥምቀት የትላንትናው ታሪክ፣ የዛሬው እውነታና የነገው ተስፋችን መገለጫ ነው። የትም ብንሆን አሁን ደግሞ የዚህን ታላቅ በዓል ውበት በልባችሁ ይዛችሁ በሰላም አርፋችሁ እንድትተኙ እንመኛለን። ለዚህ የጥንት ታሪክና ባህል ምስክር ለሆናችሁ ሁሉ ከልብ እናመሰግናለን። የኢትዮጵያን ታሪክና ባህል መዳሰሳችንን እንድንቀጥል እባካችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ደህና አደሩ። ሕያው ምስክር ሄና ሞይስከር ዋይቬንግ ዋይድንስ ማንነት ማንነድ ኤነንጌዲ ትስስር ቲያስር ቦምብ ካኔክሽን ቃል ኪዳን ኳውካይነኝ ካዌነንድ ፕሮሚስ